የሆነ ምናልባት እንኳን ሀሳብ ካለሽ እንድታቀርቢልኝ ብዬ ነው። ወንድምሽ ወደ ካናዳ ሄዳለሁ ብሎ ፕሮሰስ ጀምሮ ነበረ። ጭራሽ ወደ ካናዳ? አረብ ሀገር መስሎኝ ነበረ። ወደ ካናዳ ሊሄድ ወንድምሽ ያለውን ሁሉ ገንዘብ ሰጠው እና መጀመሪያ ግማሽ ሰጠው። ከዛ በኋላ አሁን ተዘጋጅ፣ ስለዚህ የቀረውን ሁሉንም አስገባ ብሎ ሁሉንም አስገባለት። ከዛ በኋላ ጭራሽ ቼክ ማድረግ ታው ልጁን። አሁን ወንድሜ ምንም ነገር የለውም፣ ገንዘብ ይዞ ጸጥ ብሏል ሰውየው። መልስ ሲባል አይመልስም። ሽማግሌም እንደዚህ በጉቦ ምናምን ፖሊሶችን ማስይዘው በቃ ልጁ ያው መና ቀርቷል፣ ባዶ ነው፣ ምንም የለም። ወንድሜ ነው። ውዴ ወንድምሽ መጀመሪያ ነገር ተምሯል? ከይቅርታ ትምህርት ቤት ተምሯል? አዎ። እስከ ስንት? ማለት ቢዝነስ ማናጅመንት ተምሯል። አዎ እኮ ከተማረ ካናዳ ዝም ብሎ እንደዚህ በደላላ እንደማይኬድ አያውቅም። ከተማረ ደላላው ራሱ ለምን አይሄድም ነበር? የሚኬድ ከሆነ በዚህ መንገድ። ብቻ ያው ሰው እንግዲህ እንደዚህ ምን ያስባል ብለሽ ነው? ለመሄድ ብቻ ሀሳቡ ልቡ ቆሞ ስለነበር ነው። እንዴት በምን ቪዛ ነበር ወስደሃለሁ ያለው? እንዴት አመነው? የሆነ ብቻ ዘመድም እንደ ዘመድ ነገር ነው እያወሩ ነበረ። ከዛ የመታራ ነው ልጁ ተወልዶ ያልደገው። ያው እኔም የመታራ ልጅ ነኝ። በሰው ነው ችግር የለውም ተባብሎ ነበረ። ከዛ በኋላ ነው ነገሩ የተገለበጠው። አይሆንም የተባለው። ሀሳብ የምትሰጠኝ ከሆነ ዮሃ ሚዲያ ላይ አላየሽም ወይ? ተበልተሻል ትልሻለች አንዷ። ዮሃ ሚዲያ ላይ ቀርቦ ነበረ ይህ ጉዳይ? አይ አልቀረበም። እኔ ለወንድሜም ነግሬዋለሁ፣ ሀቡ ጋር ቀርባለሁ ብዬ ነው። ያው እግዚአብሔር ረድቶኝ ቀርቤያለሁ። አመሰግናለሁ ስላስገባሽኝ። ምንም አይደለም ውዴ። ምን መሰለሽ፣ ስንት ብር ነው? 1 ከምናምን ነው። 1 ሚሊዮን ከምናምን። 1 ነጥብ ስንት? 100 አይሞላም። ያው ትንሽ ነው። 1 ሚሊዮን ሆኖ እስከ 50 ሺህ ምናምን ይሆናል። የትራንስፖርት 1.1 ብለን እንያዘው በቃ 1.1። እሺ ልንገርሽ፣ በ1.1 ካናዳ የሚኬድ ቢሆን ኖሮ የኢትዮጵያ ሕዝብ እንዳለ አይሄድም ነበር። ሲጀመር በ1 ሚሊዮን ካናዳ የሚኬድ ቢሆን አንድ። ሁለተኛ ነገር ደግሞ ማለት ነው ይኸውልሽ፣ ወንድምሽ ተሸወደ። በቃ ይሄ ገንዘብ ሊመለስ አይችልም፣ ግን ለሌላው ትምህርት ይሆናል። ምንድን ነው አውሮፓ፣ አሜሪካ ምናምን እንደዚህ በደላላ አይኬድም። ውሸት ነው። ቢሆን ኖሮ እራሳቸው ደላሎቹ ይሄዱ ነበረ። ኦኬ ቤተሰብ ካለሽ ኢንቪቴሽን ልኮልሽ በቪዚት ቪዛ ኤምባሲ ገብቶ አንድ ሰው ተጠይቆ ኢንተርቪውን ካለፈ ኤምባሲው ነው የሚሰጠው ቪዛ። ደላላ ምናምን ቪዛ አያሰጥም። ውሸት ነው። እንደው የተማረ ሆኖ እንዴት እንደዚህ እንደተታለለ አይዶን ነው። እና በጣም ብዙ ሰዎች በዚህ መንገድ የሚጭበረበሩ አሉ። ብዙ ሰዎች ከሱ ጋርም 20 ሰው ምናምን እንደዚህ ተመዝግቦ እኮ ቀርተዋል። ብዙ ሰው እንደዚህ በሊቢያ ይቻላል ትላለች አንዷ። ሞተሽ ነዋ በሊቢያ። ወይ መሞት ወይ መኖር ነው። በህይወቱ የቆረጠ ሰው ኑሮ የመረረው ሰው ይሄድ በሊቢያ። በጣም ግን ያሳዝናል በእውነት። ይሄን ጥያቄ ይዤ ቀርቤ ሀቡን አወራለሁ ብዬ ነው። እንግዲህ አመሰግናለሁ። አሁን ወንድምሽ ደህና ነው? እግዚአብሔር ይመስገን። ግን ምንም ስራማ አላገኘም። በቃ አይደለ ያው ቁጭ ብሏል። ምንም ነገር የለም። ታዲያ ቢዝነስ ማኔጅመንት ከተማረ እንደው 1.1 ቡን የሆነች ቢዝነስ ቢጀምርበት እኮ ይሄኔ የድርጅት ባለቤት ይሆን ነበር። ያኔ ቆንጆ የሆነ ነገር ጀምሮ ነበር፣ ካፌ። እሱም ሽጦ ምናምን ብሎ ነው እሱ ጋር የጀመረው የነበረው። እሱንም ወሰደበት። እሺ ቆይ በማን የተዋወቀው ወንድምሽ? ሰውየውን እንዴት ተዋወቁ? ማን ያስተዋወቀው? የመታራ ልጅ ነበረ እና እኛ ያው ጡረታ ስለወጣን ወደ ዱራሜ የሚባልበት መጣን። ከዛ በኋላ ይሄ ልጅ ወንድሜ ደግሞ ሆሳና የሚባልበት ዋቸሞ ዩኒቨርሲቲ ካፌ አለ፣ በጫራታ ገብቶ እየሰራበት የነበረ። ብዙ ነው ያው ፕሮሰሱ ብዙ ነው። ከመጀመሪያው ከመጀመርልሽ ብዬ ነው። እና
ከዛ በኋላ በዛ አማካኝነት የመተሃራው ልጅም ያው እዚህ ጡረታ ወጥቶ ነበር ወደ ሆሳና የመጣው። ከሱ ጋር ተገናኙና ያ ልጅ ማቀው ሰው አለ ወደ ካናዳ የሚልክ ሰው፣ ስለዚህ ተዘጋጅ፣ ብርም ካለ አቅርበት ትሄዳለህ ብሎት ነበር። እሺ ይሄ ልጅ ደግሞ አመነውና እሺ ብሎ ፕሮሰሱን መጀመር ቀጠለ። ከዛ በኋላ ነገሩ አልተሳካም። ይሄ ነው። አልተረዳሽኝም። ለምሳሌ ደላላው የሰፈር ልጅ ነው፣ ዘመድ ነው። በማን የተዋወቀው? ያስተዋወቀውን ሰው ለመጠየቅ ቢያስጠይቀው ብዬ እኮ ነው። ለምሳሌ እኔ አንቺን የሆነ ሰው ካስተዋወቅኩሽ እና ያስተዋወቅሽ ሰው ብር ከበላሽ እኔን መተሽ ሀቢባ ያስተዋወቅሽኝ ሰው እኮ እንዲያደርገኝ እባክሽ እርጅኝ እንደማለት። ወንድም ደላላውና ወንድምሽን ያስተዋወቃቸው ማን ነው? አለ የመተሃራ ልጅ ነው ስሙ እኮ። ያን ልጅ ለምን አይጠይቀውም? እሱ አንድ ይሆናል ጠብቅ ነው የሚለው እንጂ የሚሆን ነገር የለም። ያው አመት ሊሆነው ነው። ደላላው የት ነው የሚኖረው? ኢትዮጵያ ውስጥ ነው? አዎ አዲስ አበባ ላይ ነው። ቤተሰቦች ግን ሆሳና ናቸው። በቤተሰቦቹ ለምን አያስጠይቀውም? በሽማግሌም እንደዚህ ያስጠይቀዋል። ነገሩ አልሆነም። ምክንያቱም አድራሻው የቤተሰቦቹ አድራሻ ካለው በቤተሰቦቹ ለምን አያስጠይቀውም? ሄዶ ቤታቸው ድረስ ሄዷል። እዛም ሄዷል። ብዙ ነገር አድርጓል። ግን ከገንዘብ አንጻር ነው መሰለኝ አፍነውታል። ነገሩ እንዲወጣም አልፈለጉም። ብዙ ነገር አድርጓል ስትይ ላይክዋት ለፖሊስም ነግሮ ነበረ። ፖሊሶች ደግሞ በጉቦ ነው መሰለኝ ነገሩን ጸጥ አደረጉት፣ ደመደሙት እና ዝም አሉ ሁሉም። ፖሊስማ ምን ያደርግለታል? ወደሽ የሰጠሽውን ገንዘብ ፖሊስ ምን አገባው? ደረሰኝ አለው፣ ማስረጃ ሁሉ ማስረጃ አለው፣ ፎቶም አለው። ለምሳሌ አሁን ይኸውልሽ፣ አሁን አዲሱ ሕግ ላይ ለአንድ ሰው ክፍያ ስትፈጽሚ ለዚህ ምክንያት ብለሽ ሜንሽን ካላደረግሽ ዝም ብለሽ ከሆነ ክፍያ የሚፈጸምሽው አበድራኝ ነው፣ በስጦታ ሰታኝ ነው ማለት ይችላል። ገባሽ? ለአንድ ሰው ክፍያ ስትፈጽሙ ዲስክሪፕሽን ላይ ምክንያቱን ጻፉ። አሁን ሞባይል አፕሊኬሽን ላይ ራሱ ምክንያት መጻፊያ ቦታ አለ። ለምሳሌ የምንከፍልበት ምክንያት፣ ይህን ገንዘብ ወደ አንቺ እኔ ትራንስፈር እያደረኩ ያለሁበት ምክንያት መገለጽ አለበት። ምክንያቱ ለምሳሌ ካናዳ ልትወስደኝ፣ ኦኬ፣ ለዛ ክፍያ እየፈጸምኩ ነው ወይ የሆነ ነገር ዝም ብሎ ያለምንም ምክንያት ትራንስፈር የተደረገ ነገር አንቺ እኔ ስከስሽ በስጦታ ሰታኝ ነው፣ ኦኬ፣ ወይ ደግሞ አበድራኝ ነው፣ አበድሪያት ነበር ከዚህ በፊት ከፍላኝ ነው፣ ኦር በስጦታ ሰታኝ ነው ምናምን ማለት ትችላለሽ፣ ምክንያት ከሌለው እና ለዛ ምክንያት ግለጹ። ኦር ውል መፈራረም፣ ወንድምሽ ከሱ ጋር የተፈራረመው ውል ከሌለ ከባድ ነው። ደላሎቹ በጣም አጥንተው ነው ይህንን ስራ ሲሰሩ የሚሰሩት። እና እባካችሁ ፎቶ አለሽ የደላላው? ብዙ ማስረጃ እኮ አለ። ብራዘር ጋር ብዙ ማስረጃዎች አሉ። እና ምን እየጠበቀ ነው ወንድምሽ? ለምን አያወጣውም ፎቶውን? ሌሎችም ካናዳ እንሄዳለን ብለው እንደ ወንድምሽ እንዳይበሉ። እኔ ብዙ ጊዜ ተናገርኩ፣ የሚሰማኝ የለም። አንድ ልጅም አለ፣ ከዚህ በፊትም ነግሬያቸዋለሁ። ስሙ ጠፋብኝ። ስሙን የቲክቶክ ስሙን ይቀያይራል። ላይቭ እየገባ ማታ ሆቴል ቁጭ ብሎ ካናዳ መሄድ የምትፈልጉ እያለ ይመዘግባል። ግን ህዝቤ አይሰማም። ውሸት ነው። በግለሰብ ካናዳ ሊወስዳቸው አይችልም። በኮምፒውተር ፎርጂድ የካናዳ ቪዛ ይሰራና ተባባሪዎች አሉት። እከሌ ደረሳት። ለምሳሌ ሀቢባ ቪዛ ወጣላት ምናምን ይላል። አዋለ ሳዲ አይተሽዋል? እኔ ከዚህ የዛሬ ዓመት አካባቢ ምናምን ተናግሬ ያለው ስሙ ማን ነበር የዛኔ? ስሙን የቲክቶክ ስሙን ይቀያይራል። እና ዱባይ ነው የሚኖረው። ሆቴል ውስጥ ተቀምጦ ነው ላይቭ የሚገባው። እና ካናዳ እንወስዳለን እያለ ነው። ለመመዝገቢያ $150 ይሁን ምን አላውቅም፣ ፎርሙ መሙያ እያለ $150 ክፈሉ እያለ የመመዝገቢያ $150 ይከፍላሉ መጀመሪያ። ከዛ ፌክ ይሰራና በኮምፒውተር ተልኮላችኋል፣ ከዛ ይሄን ያህል ክፈሉ ይላል። ኪያ ነው ኪያ አይደለም የሚለው፣ ኧረ ሌላ ነው። ጸይም ቆንጆዬ ነገር ነው ልጁ። ስሙ ማን ነበር በእናታችሁ? ቀየረ ቲክቶክ ስሙን መጥቼ ነግሬያቸው የዛኔ ስሙን ቀየረ።
የቲክቶክ ስሙን ቀየረ እና ማለት ነው እንዳትሽ $400 አሁን $400 ሆነ። በፊት $150 ነበር መመዝገቢያ። $400 ክፈይ ብሎኛል እያለች ነው አንዷ። ይኸው እንደዚህ እያደረገ ይበላል ብራቸውን። ከዛ በኋላ ደግሞ በዚህ አያበቃም። እንትን ተልኮልሻል፣ ወረቀት ተልኮልሻል፣ ይኸው ቪዛሽ ብሎ ፎርጂድ ቪዛ ይሰራና ከዛ ይህን ያህል ክፈይ፣ ከዛ ደግሞ ትኬት ይቆረጥልሻል ይላቸዋል። እና ተጠንቀቁ። ማንም ሊወስዳቸው አይችልም ጋይስ። እኔ ራሱ መሄድ እፈልጋለሁ አሜሪካ፣ ካናዳ ምናምን፣ እድሉን ባገኝ ስለሌለ ነው። ውሸት ነው። ገባችሁ? ኤምባሲ ገብታችሁ ብቻ ነው ቪዛ ማግኘት የምትችሉት። ወይንም ቤተሰብ ካላችሁ ኢንቪቴሽን ሌተር ልኮላችሁ፣ ቤተሰብ ራሱ ቢኖራችሁ ኢንቪቴሽን ሌተር ነው የሚልኩላችሁ፣ ቪዛ አይደለም የሚሰጧችሁ። ቪዛውን የሚሰጣችሁ ኤምባሲ ነው። ኤምባሲ ገብታችሁ ነው ኤምባሲው ኢንተርቪው አድርጓችሁ፣ ኢንተርቪውን ካለፋችሁ ቪዛ የሚሰጣችሁ። ከኤምባሲ ውጭ ማንም ቪዛ የመስጠት ስልጣን የለውም። ስለዚህ አትሸወዱ። ማንም አይወስዳችሁም። ውሸት ነው። ብራችሁን ነው የሚበሏችሁ። ቤተሰብን ቢኖራችሁ ኢንቪቴሽን ሌተር ነው የሚልኩላችሁ። ያንን ኢንቪቴሽን ሌተር ይዛችሁ ነው ኤምባሲ የምትገቡት እና ኤምባሲው ነው የሚወስነው። እናንተ ቪዛ ታገኛላችሁ አታገኙ የሚወስነው ኤምባሲው ነው። አትጃጃሉ፣ አትሞኙ፣ ብራችሁን አትበትኑ። አይሰሙም። በየጊዜው ይበላሉ በእውነት በዚህ በሰለጠነ ዘመን እና በጣም እናዝናለን ወንድምሽ ላይ ስለደረሰው ኪሳራ። ወንድምሽ ፈቃደኛ ከሆነ ፎቶን ቢሰጠንና ብናወጣውና ለሌሎችም ትምህርት ቢሆን ሌሎችም ካናዳ እንሄዳለን ብለው እንደ ወንድምሽ እንዳይበሉ። እሺ ያው እሱ ተስፋ ሲቆርጥ ብሩ እንደማይመለስለት ተስፋ ሲቆርጥ ብርህን አልመልስም ካለው ከጠፋበት ፎቶውን ያውጣው፣ ሌሎችም እንዳይሸወዱ ማለት ነው። እሺ